ኢድ ሙባረክ። ውድ ለእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል እንኳን በሰላም አደረሳችሁ እያልኩኝ ዛሬ ውሏችን የኢድን ፕሮግራም ያስመለክታል። ይህ በጣም አስደሳች ፕሮግራም እንደሚሆን ተስፋ አድርጋለሁ። የአሜሪካንን የኢድ ስርዓትን እናየዋለን አንድ ላይ። እናም ያማረ ቆይታ እንደሚሆን እርግጠኛ ነኝ። ይህንን ቪዲዮ እስከ መጨረሻው አይታችሁ ላይክ፣ ሼር ማድረጋችሁንም እንዳትረሱ። በትንሹም ቢሆን አሜሪካን ውስጥ እንዴት አይነት የኢድ ሰላት አለ፣ እንዴት ይሰገዳል የሚለውን አብረን ዛሬ እናያለን ማለት ነው። እኔም የመጀመሪያዬ ነው፣ እውቀቱ የለኝም፣ ከዚህ በፊት የሰገድኩት የለም። እናም ዛሬ ጠይቅ ያለው ብዙ ነገር እንዴት እንደሚሰገድ ከኛ ሀገር ለየት ያሉ ብዙ ነገራቶች አሉ። እነርሱን አብረን እናያቸዋለን ማለት ነው። ዛሬ አብራችሁን እንቆያለን። ወደ ቪዲዮ በአማረ ሁኔታ ዛሬ ተውበን የኢድን ድባብ ለማየት በጣም ጓጉቻለሁ ከምታስቡት በላይ። ምክንያቱም ለየት ያለ ነገራቶች አሉ። እዚህ ኢድን 6 ጊዜ ይሰገዳል ማለት ነው አንድ ቦታ ላይ። በተለያየ ኢማም ነው፣ የተለያየ ሰዎች ነው የሚሰግዱት ማለት ነው። ይህ ከሰዓት ያለ መመቻቸት፣ ከስራ ቦታ ክፍት አለመሆን የተያያዘ ችግር ስላለ በብዛት ይሰገዳል ማለት ነው። አንዱ ተሰግዶ ወዲያው ይነሳል፣ አንዳቸው መተው ይሰግዳሉ፣ ቶሎ ይነሳሉ። ቀጣይም ፕሮግራም ይጀመራል፣ ቶሎ ይነሳሉ ነው። እሱ እንዴት እንደሆነ ዛሬ አንድ ላይ እናያለን ማለት ነው። እኔም ሰምቼ ነው፣ ቦታው ላይ ሄደን ግን አንድ ላይ እናያለን። እኔም ሲሄድ ልሰግድ የምችለው 3ኛውን ወይ 2ኛውን ነው። ምክንያቱም ቤትን መስተካከል የነበረበት ነገር ነበር። ያው እሱን አስተካክለን ጨርሰናል። አሁን ለ2ኛው እየተዘጋጀን ነው። በዚህ ሰዓት አንደኛውን እንደሚሰግዱ እርግጠኛ ነኝ። ቶሎ ወደ ስራ ለመሄድም ግዴታ ስለሚሆንባቸው በዚህ ሰዓት እየሰገዱ ነው ይሆናል ማለት ነው። እስቲ እናየዋለን፣ አብራችሁን እንቆዩ። ስታይ ኢማም ነው መስለውና ዛሬ ችንጀለብያ በጣም ወድጃታለሁ። እንዳማረብኝ ተስፋ አደርጋለሁ። እስቲ ከ10 ስንት ሰጥታላችሁ? የኔን አለባበስ ኮሜንት ላይ አስቀምጡልኝ። ይሄው ወደ መስጂዳችን እንሄዳለን ማለት ነው። ሌትስ ጎ። ይሄው እንግዲህ እንደምታዩት መስጂዱ ጋር ደርሰናል። ግን አንድ ያስተዋልኩትንና አንድ ደስ ካለኝ ነገር ላሳያችሁ። አሁን እኔ ያለሁበት ቸርች ውስጥ ነው። ይሄው የቸርቹ ፓርኪንግ ነው። ግን እንደምታዩት በጣም በብዙ የሚቆጠሩ መኪኖች እንዲያቆሙ ፈቅዷል። እዛች ጋር ደግሞ ከመንገድ በስተ ደግሞ እዛ ጋርም የሌላ ሃይማኖት ቸርቾች አሉ። እነርዛም ደግሞ በጣም ብዙ መኪኖችን ይዘው ተቀምጧል። አሁን ያለሁበት ራሱ መኪኖች ወጥተው እንጂ ቀድሞ የሰገዱት ወጥተው ነው እንጂ በብዛት መኪና ነበረ። እዛች ጋር ደግሞ ከመስጂዱ ወደዛ የምትታይ አንድ ቸርች አለች። ወደዚች ጋር አካባቢ የምታዩት ከሆነ እዛ ደግሞ የዩክሬኖች ቸርች ነው። እዛም ደግሞ በብዙ መኪኖች አሉ ማለት ነው። በጣም ነው ደስ የሚለው። ገብቷል። እዚህ ጋር መተሳሰብ ሲኖር ደስ ይላል። ስጠይቅ እነርዛም ባህል ካላቸው ወደዚህ ማምጣት ይችላሉ፣ መስጂድ ውስጥ ድረስ ያስገባሉ ይላሉ። ግን መስጂዱ አሁን ሞልቶ ሰው በጣም በስቷል። ያለው ሞመንት ደስ ይላል። ሌላውን ደግሞ አሳያቸዋል። በጁምዓም ይሁን በሌላ በኩሉ የፖሊስ ጥበቃ ታገኛላችሁ ማለት ነው። በጣም ብዙ ፖሊሶች ነው ያሉት። ያው እዚህ ጋር የሚወጡት ፖሊሶች ናቸው። እዚህ ጋር ደግሞ የፓርኪንግ አስተባባሪዎችም አሉ። በየቦታው ካሜራ አለ። አሁን ለየት ያለ ቀን ነው፣ በዓል ስለሆነ ፖሊሶችም በየቦታው ተቀምጠዋል ማለት ነው። ፖሊሶችም እስልምና እምነት ተከታዮችን ነው ሲመድቡና እዚህ ጋርም ካዩዋቸው ሴቶቹም ሂጃብ አድርገው በስነ ስርዓት ነው የተቀመጡት። የቆሙትም ጥበቃ ላይ ያሉ ያው እዚህ አይታወቅም የሚመጣውና በጣም የሚያምር ድባብ አለ። ላሳያችሁ በጥቂቱም። ያው እንግዲህ እኔም ስደርስ ቀሪዎቹ ሰጋጆች ደግሞ እየወጡ ይገኛሉ። አሁን ከቦታው እየተነሱ ሌሎችም እየተተኩ እንገኛለን። እኛ አልሰገድነው ከነመስገጃችን መተናል ቦታችን ላይ። ይሄው እንደምታዩት ድባቡ በጣም ያስይላል። በጣም ብዙ ሙስሊም አለ፣ ከምታስቡት በላይ በጣም ብዙ ሙስሊሞች አሉ። ነገር ግን የቦታ እጥረትና የአንዳንድ ነገር ያለመመቻቸት ነገር ይህንን ነገር አንድ ላይ እንዳይሰገድ ያደርጋል። የስራ አይነት እዚህ ስራ
ፍቃድ ምናምን ወይም ደግሞ ዝግ ላይሆን ይችላል። በአንድ ካምፓኒ ውስጥ ብዙ ሰዎች ሙስሊም ካሉ ለሁሉም ሰጥተው እሺ አይሉ፣ ለዛም ሌላውን ሰጥተው ሌላውን ይከለክላሉ። እንደዛ በሌላ ጊዜ ደግሞ ለሌላው የተሰጠ ለሌላው አይሰጥም አይነት ነገር ስላለ ይህንን የሚመስላል ማለት ነው እስካሁን ያለው ድባብ። አላሁ አክበር አላሁ አክበር። ሌላኛው ኢድን እያሳመረው ካለው ነገር አንዱ ልክ እንደ መዲናና መካ ከተለያዩ ባህል ወይም ደግሞ ከተለያዩ ካልቸር የመጡ ከተለያዩ ሀገራት የመጡ ብዙ አይነት አለባበሶችን፣ ብዙ አይነት ሰዎችን፣ ብዙ ቋንቋዎችን ትሰማላችሁ። ልክ ከብዙ ሀገራት የሚፈልቁባት ወይም ደግሞ የሚመጡባት ሀገር ስለሆነችም በደንብ ሰው ነው የምታገኙት። በጣም ብዙ ሰዎች አሉ። ተመልከቱ። እዚህ ጋር ፓኪስታኖች ፎቶ የተነሱ ነው። እዚች ጋር ደግሞ ናይጄሪያ አይነት አለባበስ ታገኛላችሁ። ፓኪስታን አለ፣ ኢንዶኔዥያ አለ፣ የተርኪ ታገኛላችሁ። እንዴት አባቱ እንደሚያምር ይሄ ማላ ሞንቱን እንደሚሰማችሁና እንደሚገባችሁ እርግጠኛ ነኝ። ተመልከቱ። አሁን እዚህ ጋር ፓኪስታኖች ናቸው፣ ህንዶችም ይሆናሉ። ወደዛ ደግሞ ስታዩ ተርኪዎችም ታገኛላችሁ። ናይጄሪያ፣ ካሜሮን፣ ሁሉም የየራሱን አይነት ልብስ የባህላቸውን ልብስ ራሳቸውን የሚወክላቸውን ልብስ ሲለብሱ እንዴት አባቱ ደስ ይላል መሰላችሁ። አላሁ አክበር አላሁ አክበር ወሊላህ። የአፍሪካ ሴቶችን በደንብ ነው የምትለዩቸው። በጣም ደስ የሚሉ አለባበሶችን ነው የሚለብሱት ከነ ሂጃባቸው ከነ ልብስ ዲዛይናቸውን ጭምር በጣም ነው የሚያምረው። ወደ እነርሱ ጋር ማሳየት አልፈለኩም። በእርግጥ ግን ብታዩት በጣም ነው የሚያምረው። ማሻአላህ ወላሂ በጣም ከሚያጅቡ አለባበሶች ደስ ይላል። ይህ ሞመንት ተጋሩኝ እላለሁ። እንዲሁም ደግሞ ስለ ፓለስታይን የፍልስጤምን የሚደግፍ አንዳንድ ባንዲሮችን ታያላችሁ። በጣም ደስ ይላል። አለባበሳቸው ላይም የጻፉ አሉ። ይህም በጣም ደስ ከሚያስብለው ሌላኛው ሞመንት ነው። እዚህ ስመጣ ካጀቡኝ ነገራቶች መስጂድ አይቼ በጣም ከገረሙኝ ነገራቶች ምን መሰላችሁ? ወንዶች ጸጉራቸውን አሳደሩ ሹሩባን ተሰርተው ሊሆን ይችላል። እነርሱን ማየት በጣም ነው የሚያጅበው። ምክንያቱም እኔ ሀገሬ ላይ አልለመድኩም። እኔ ሀገሬ ላይ እንደዚህ ነገር አላየሁም። እና ጆሮአቸውን የሚበሱ አፍንጫቸውን የሚበሱ ወንዶች ልታዩ ትችላላችሁ። ይህ ግን እነርሱ ላይ የሚያመጣው ለውጥ የለም። በእርግጥ ግን ስጠይቅ እንዴት ምናምን ብዬ ስል እነርሱ ወደ እስልምና የገቡ አብዛኞች ናቸው። እና እዚህ ሀገር በየመስጂዱ በየጊዜው በየወቅቱ በየጁማው ረመዳን ውስጥ ብዙ ሙስሊሞችን ሙስልምና የተቀበሉ ብዙ አሉና እነርሱ ደግሞ ከተለያየ ሃይማኖት የለሽ ከተለያየ ሃይማኖቶች ሲመጡ እነርሱን ለመተው ትንሽ ይቸገራሉ። ግን መተዋቸው አይቀርም። ኢንሻአላህ ዱዓ አድርጉላቸው። በዚህ አክበር ላ ኢላሃ ኢላላህ ወሊላሂል ሐምድ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሃነላሂ ወልሐምዱሊላህ ወላ ነዕቡዱ ኢላ ሙኽሊሲነ ለሁድ-ዲን ወለው ከሪሀል ካፊሩን። أشهد أن لا إله إلا الله وأشهد أن محمدا رسول الله. I bear witness that there is no God, worthy of worship except Allah, and I bear witness that Muhammad is the last and final messenger of God. Takbir, takbir, takbir. Welcome, Brother Josiah. Welcome to the family. Allahu Akbar, Allahu Akbar, Allahu Akbar. This month
manifestation and internalizing truly the statement that Allah is greater. Not Allah is greater, Allah is greater. Allah was greater than our hunger. Allah was greater than our thirst. Allah was greater than our sleep. አልহামዱሊላህ ይዘንባል ብዬ ፈርቼ ነበረ። ነገር ግን ፀሐዩም ወጣ። ግን ከሰገድን በኋላ ነው ፀሐይ የወጣው። እንደምታዩት ውስጥ ማንሳት ትንሽ ይከብዳል፣ ግን ያነሳውላችኋል። በጣም የሚያምር ኹጥባም አደረገ። ወጣት ልጅ ነበር እኛን ደግሞ የሚያሰግደን። በጣም ደስ ይል ነበረ። መስጂዱም ያምር ነበረ። ብዙ ሰው አለ። አሁንም እየወጡ ድጋሚም እየመጡ ያሉ ሌሎችም ሙስሊሞች አሉ። ይህም ከዚህ በኋላ ይቀጥላል ማለት ነው። የሚሰግዱ 3 እና 4 ድረስ አለ። ከዚህ በኋላ 3 ነው፣ ቀጣዩ 4 ነው። ይሄዳል፣ ሰዓት እስኪበቃቸው ድረስ ይሄዳል ማለት ነው። ማሻአላህ ወላሂ በጣም ደስ የሚል ሞመንት ነው እያየን ያለነው። ህዝቡ፣ መስጂዱም፣ ሁሉም ነገር ደስ ይላል። እስካሁን ስለዚህ መስጂድ ስም እስካሁን አልነገርኳቸው። ሙስሊም ኮሚኒቲ ሴንተር ወይም MCC ይባላል መስጂዱ። በጣም አሪፍ ኮሚኒቲ ያለው በጣም ደስ የሚል መስጂድ ነው። በጣም ታዋቂ ነው። ረጅም ዓመት አሜሪካን ውስጥ የኖረ መስጂድ ነው። አብዛኛውን ነገር እንዳሳየዋችሁ ተስፋ አደርጋለሁ። በትንሹም ቢሆን ያሳየዋችሁ። ሌላ ጊዜ በስፋት በሌሎች ፕሮግራሞች ላይ እንገናኛለን። ዛሬ ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ቸርን ሰንብቱ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አይርሱ።